እንደ ዌብ ዲቨሎፐር ከሚያስፈልጋችሁ ስኪሎች ውስጥ አንዱ ምንድነው? ኢንተርኔትን በአግባቡ መጠቀም መቻል ነው። ኢንተርኔት ላይ የተለያዩ ነገሮች ሊያስፈልጓችሁ ይችላሉ። ያልገባችሁን ነገር ጉግልን መጠየቅ ትችላላችሁ። የተለያዩ የአርቲፊሻል ኢንተለጀንስ ውጤቶች አሉ፣ እነሱን መጠየቅ ትችላላችሁ። ሶፍትዌሮችን ዳውንሎድ ማድረግ ሊያስፈልጋችሁ ይችላል። እንዲሁም የተለያዩ ፋይሎችን መላክ መቀበል ሊያስፈልጋችሁ ይችላል። በጣም ብዙ ኢንተርኔትን በመጠቀም የምታደርጓቸው ነገሮች ይኖራሉ ማለት ነው። ኢንተርኔትን ለመጠቀም የተሰሩ በጣም ብዙ ብሮዘሮች አሉ። ከነዛ ውስጥ ለምሳሌ ክሮም መጠቀስ ይችላል። ማይክሮሶፍት ኤጅ አለ እና ፋየርፎክስ አሉ። ብዙ ብሮዘሮች አሉ ማለት ነው። ከነዛ ውስጥ ግን አሪፍ የምንለው እና ሪኮመንድ የምናደርገው ብሮዘር ክሮም ብሮዘር ነው። ለተለያዩ ነገሮች የተሻለ ፐርፎርማንስ ያለው ብሮዘር ነው ማለት ነው። እናንተ ይህንን የፍሮንት ኤንድ ዌብ ዴቨሎፕመንት ኮርስ ስትወስዱ ቀደም ብለን እንደተነጋገር ነው ቪዥዋል ስቱዲዮ ኮድ የሚባለውን ሶፍትዌር መጫን ይጠበቅባቸዋል። ኮድ የምትጽፉት ኤዲት የምታደርጉት የጻፋችሁትን ኮድ ውጤት የምታዩት ያንን ሶፍትዌር በመጠቀም ነው ማለት ነው። እንዴት ነው ኢንስቶል ማድረግ የምንችለው የሚለውን አሳያችኋለሁ። ኮምፒውተራችሁ ኢንተርኔት አክሰስ ሊኖረው ይገባል። ከዛ በኋላ ጀስት ቪኤስ ኮድ ብላችሁ ትጽፋላችሁ። ራሱ ሰጀስት ያደርጋችኋል ቪኤስ ኮድ ዳውንሎድ ብሎ ማለት ነው። ከሚያመጣላችሁ ዝርዝር ውስጥ የመጀመሪያዋን ትመርጧታላችሁ። ከዛ በኋላ ኦፊሻል የቪኤስ ኮድ ዌብሳይት ይመጣላችኋል ማለት ነው። ከዚህ የያዛችሁት ኮምፒውተር ዊንዶውስ ኦፕሬቲንግ ሲስተም ካለው ዊንዶውስ የሚለውን በመምረጥ የዊንዶውስን ቨርዥን ታወርዳላችሁ ማለት ነው። ማክ የምትጠቀሙ ልጆች ደግሞ ማክን በመምረጥ የማክን ማውረድ ትችላላችሁ ማለት ነው። ዊንዶውስ የሚለውን ስጫን እንደምታዩት ዳውንሎዱ እዚህ ጋር ይጀምራል ማለት ነው። እኔ ኦልሬዲ ዳውንሎድ ስላደረግኩት ዳውንሎድ ማድረግ አይጠበቅብኝም፣ ግን እናንተ በዚህ መልኩ እስኪያልቅ ድረስ ተጠብቁታላችሁ ማለት ነው። ልክ ሲያልቅ ዳውንሎድ የተደረገው ፋይል የምታገኙት ፋይል ኤክስፕሎረር ውስጥ ገብታችሁ ዳውንሎድስ የሚባለው ፎልደር ውስጥ ነው የምታገኙት ማለት ነው። ዳውንሎድ የሚባለው ፎልደር ጀስት ከኢንተርኔት ዳውንሎድ የምታደርጓቸውን ነገሮች እንዳለ ለመያዝ ዴዲኬት ተደርገው ለዛ ታስቦ የተሰራ ፎልደር ነው። እዚህ ውስጥ ታገኙታላችሁ። እንደምታዩት እዚህ ጋር ከዛ ዳውንሎድ የተደረገውን ፋይል መታችሁ ትከፍቱታላችሁ ማለት ነው። ደብል ክሊክ ስታደርጉበት በዚህ መልኩ ኢንስታሌሽን ዊዛርዱ ይከፈታል። ከዛ በኋላ እዚህ ጋር አክሴፕት የሚለውን ትመርጡና ኔክስት ትሉታላችሁ። ከዛ እዚህ ጋር ምንም መቀየር አይጠበቅባችሁም፣ ኔክስት ትሉታላችሁ። ከዛ የመጨረሻው ስቴፕ ኢንስታል የሚለው ነው ማለት ነው። ኢንስታል ታደርጉታላችሁ። እኔ ግን ኦልሬዲ ኢንስታል ስላደረኩት ድጋሚ ኢንስታል ማድረግ አይጠበቅብኝም። ኢንስታል አድርገው ሲጨርስ ፊኒሽ የምትል በተን ታገኛላችሁ። እሷን በመጫን ኢንስታሌሽን ፕሮግረሱን በዚህ መልኩ ትጨርሳላችሁ ማለት ነው። ከዛ በኋላ ኢንስታል የተደረገውን ሶፍትዌር እዚህ ጋር ከላይ ታገኙታላችሁ። ቅድም በተነጋገርነው መሰረት ታስክ ባር ላይ በዚህ መልኩ ፒን ማድረግ ትችላላችሁ ማለት ነው። እዚህ ጋር ታስክ ባር ላይ ይመጣላችኋል። ሌላው የምናየው ነገር ደግሞ ምንድነው? የምንፈልጋቸውን አፕሊኬሽኖች አጠቃቀማችንን ለማቅለል ታስክ ባር ላይ መደርደር ሊያስፈልገን ይችላል። ልክ እዚህ ጋር እንደምታዩት ማለት ነው። ይሄ ከስር የምታዩት ታስክ ባር ይባላል። ስለዚህ ውስጥ ገብቶ አፕሊኬሽኑን ፈልገው ከመክፈት ይልቅ በቀላሉና በፍጥነት ለመክፈት ቶሎ ቶሎ የምትጠቀሟቸውን አፕሊኬሽኖች እዚህ ጋር መደርደር ሊያስፈልጋችሁ ይችላል። ስለዚህ ለምሳሌ አሁን ክሮምን ከታስክ ባር ውስጥ ላጥፋውና ከዛ በኋላ እንዴት ነው ታስክ ባር ላይ ማድረግ የሚችለው፣ እንዴት ነው እዚህ ጋር መምጣት የሚችለው የሚለውን ላሳያችሁ። ትገቡና ስታርት ውስጥ ክሮምን ትፈልጉታላችሁ። በዚህ መልኩ ሄዳችሁ ራይት ክሊክ ታደርጉና የሚያመጣላችሁ ኦፕሽን አለ። ከዛ እዛ ላይ ፒን ቱ ታስክ ባር የምትለውን ስትመርጡ እንደምታዩት ታስክ ባር ላይ መጥቷል ማለት ነው። በዚህ መልኩ የፈለጋችሁትን አፕሊኬሽን ታስክ ባር ላይ ማምጣት ትችላላችሁ ማለት ነው። ሌላው ነገር ደግሞ እንዴት ነው ፎልደር ፋይል ዚፕ ማድረግ የምንችለው የሚለውን አሳያችኋለሁ። ዚፕ የምናደርግበት ዋና ዓላማ አንድ ዚፕ የተደረገ ፋይል ወይም ፎልደር ዚፕ ካልተደረገው ጋር ሳይዙ ሲነጻጸር ያነሰ ስለሆነ ነው። ሳይዝ ማነሱ ደግሞ በቀላሉ ሼር ለማድረግ ለሌሎች ለመላክ ይጠቅማል ማለት ነው። ስለዚህ ሲምፕል ኤግዛምፕል እዚሁ ዴስክቶፕ ላይ የምታዩት እቺን ፎቶ እንዴት ነው ዚፕ ማድረግ የሚችለው፣ እንዴት ነው ኮምፕረስ ማድረግ የሚችለው የሚለውን
እናያለን። ራይት ክሊክ ታደረጉና ሴንድ ቱ የሚለው ኦፕሽን ጋር ስትሄዱ የሚያመጣላችሁ ዝርዝር ውስጥ ሁለተኛው ኮምፕረስድ ወይም ዚፕድ ፎልደር የሚል አለ። እሱን ስትጫኑት በዚህ መልኩ ኮምፕረስ አድርጎ በራሱ ስም ያመጣላችኋል ማለት ነው።